ጥርት ያለ ተመሳሳይ ቀለም ያለውና አብረቅራቂ የሆነ ቆዳ ግዴታ በጣም ውድ የሆኑ ፕሮዳክቶችን በመጠቀም ብቻ የሚመጣ አይደለም። ከሁሉም በላይ በቤት ውስጥ የምናዘጋጃቸው የቆዳ መጠበቂያ ውህዶች ከየትኛውም ፕሮዳክት በላይ ቆዳን የማስዋብና የመንከባከብ ኃይል አላቸው። በዛሬ ቪዲዮም 4 በቤት ውስጥ የሚዘጋጁ ተፈጥሯዊ የቆዳ ማስዋቢያዎችን ነግራችኋለሁ። በመጀመሪያ ቆዳን ማዘጋጀት። ምንም ነገር ቆዳችንን ከመቀባታችን በፊት ፊታችን ንጹህ እንደሆነ ማረጋገጥ አለብን። ለዚህም ለፊታችን የሚሆን መታጠቢያ ተጠቅመን ቆዳችንን ለ2 ደቂቃ ያክል አሽተን እንታጠባለን። አንደኛ የእርጎና የአጃ ማስክ። የመጀመሪያው ማስክ በእርጎና በአጃ የሚዘጋጅ ሲሆን የሚያስፈልጉንም 2 ማንኪያ እርጎና 1 ማንኪያ የተፈጨ አጃ ነው። እርጎ በውስጡ ላክቲክ አሲድ ስላለው የሞተ ቆዳን በማንሳት ቆዳችን ለስላሳ እንዲሆን ያደርጋል። አጃ ደግሞ የሚቆጣ ቆዳን ለማስታገስ ስለሚረዳ ሁለቱን ቀላቅለን ስንቀባ ቆዳችን ለስላሳና ጤናማ ይሆናል። ማስኩን በንጹህ ቆዳ ላይ ተቀብተን ለ15 ደቂቃ ያክል እናቆየውና ከዛ በንጹህ ውሃ እንለቀለቀዋለን። ሁለተኛ የማርና የእርድ ማስክ። ይህንን ማስክ ለማዘጋጀት በጣም ቀላል ሲሆን የሚያስፈልጉንም ግብአቶች 1 ማንኪያ ማርና ግማሽ ማንኪያ እርድ ናቸው። ሁለቱንም በደንብ እንቀላቀልና በንጹህ ቆዳ ላይ ተቀብተን ለ20 ወይም 30 ደቂቃ ያክል እናቆየዋለን። እርዱን ስንቀባውም ጥፍራችን ቢጫ ስለሚያደርግብን ብሩሽ ወይም ጓንት መጠቀም ይመከራል። ከዛም በንጹህ ውሃ ተለቅልቀን ማለስለሻ እንቀባለን። ማርና እርድ በውስጣቸው አንታይባክቴሪያል ይዘት ስላላቸው ብጉር ለሚያጠቃው ቆዳ ተስማሚ ነው። ሶስተኛ ቀሲል። ቀሲል የሚባለው ደርቆ በደቃቁ የተፈጨ የጎብ ዛፍ ቅጠል ሲሆን ለብዙ ዘመናት የሶማሌ ሴቶች ፊታቸውን ለማጥራትና ለማለስለስ ይጠቀሙታል። ከቀሲል ጥቅሞች ውስጥም ለቆዳ መታጠቢያነት፣ የሞተ ቆዳን ለማንሳት፣ ብጉርና የብጉር ጠባሳን ለማጥፋት እንዲሁም የጠቆረ ቆዳን ለማቅላት ይጠቅማል። ለመጠቀምም 1 ማንኪያ ቀሲል ከትንሽዬ ውሃ ጋር እጃችን ላይ አድርገን አረፋ እስኪያወጣ ድረስ እናሸዋለን። ከዛም በአረፋው ፊታችንን አርጥበን እስኪጸዳ ድረስ እናሸዋለን። ከዛም ለትንሽ ደቂቃ ያክል ፊታችን ላይ እንተወውና በንጹህ ውሃ ተለቅልቀን ማለስለሻ እንቀባለን። አራተኛ የሩዝ ማስክ። የሩዝ ማስክ የኮሪያና የጃፓን ሴቶች ለብዙ ዘመናት ቆዳቸውን ለማጥራትና ለማለስለስ እንዲሁም ተመሳሳይ ቀለም ለማስያዝ የሚጠቀሙት የፊት ማስክ ነው። በውስጡ ብዙ ንጥረ ነገሮችን ስለያዘ ቆዳችን ጤናማና አብረቅራቂ ይሆናል። የሚያስፈልገንም ሩዝ፣ ወተትና ማር ሲሆን በመጀመሪያ ሩዙ ሙክክ እስኪል ድረስ እናበስለዋለን። ከዛም ማርና ወተቱን ጨምረን በጣም ሳይቀጥን እንፈጨዋለን። ማስኩንም በንጹህ ቆዳ ላይ አዳርሰን እንቀባውና ቆዳችን ላይ እስኪደርቅ ድረስ እናቆየዋለን። ከዛም በንጹህ ውሃ ተለቅልቀን ማለስለሻ እንቀባለን።